እሺ ሰላም የዩቲዩብ ተከታታዮች እንደምን ዋያችሁ? እግዚአብሔር ይመስገን። እንግዲህ ይሄ ሎጂክ ኤንድ ክሪቲካል ቲንኪንግ የሚለውን ኮርስን እንግዲህ በአማርኛ ይዘን ቀርበናል። መጀመሪያ ኮርሱን ከመታችሁ በፊት ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳይረሳ። ለዩቲዩቡ አዲስ ከሆናችሁ እንግዲህ ሰብስክራይብ ማድረጋችሁ እንዳይረሳ። አመሰግናለሁ። ወደ ዋናው ትምህርታችን እንገባለን። እሺ ዛሬ የምንማረው ሎጂክ ኤንድ ክሪቲካል ቲንኪንግ ኮርስ ነው። ስለ ኮርሱ እንግዲህ አንዳንድ ነገር ልበላቸው ልንገራቸው። ምናልባት ፍሬሽማን ከባድ ኮርስ የሚባለው ሎጂክ እና ክሪቲካል ቲንኪንግ ነው። በዚህ ኮርስ 5 ቻፕተሮች እንማራለን። ከአምስቱ ቻፕተሮች በዋናነት ቻፕተር 2 እና ቻፕተር 5ን ለየት አድርገን ትኩረት ሰጥተን እንማርበታለን። ምክንያቱም ሚድ ኤግዛም ፈተናችሁ ላይ ቻፕተር 2 ብዙ ጥያቄዎች ይወጡበታል እና ሰፋ ያለ ማሰላሰልን እና ተመስጦን የሚጠይቅ ጽንሰ ሀሳብ ያለው ቻፕተር ነው። ይሄ ፋይናል ኤግዛም ፈተናቸው ላይ ደግሞ ቻፕተር 5 ላይ ብዙ ጥያቄዎች ይወጡበታል። ወይ ቻፕተር 5 ወይ ፋላሲ የሚባሉ ማለት ነው። እና ይህ ቻፕተር ደግሞ ጽንሰ ሀሳቡንም መሸምደድንም የሚጠይቅ ውስብስብ ያለ ነው። ስለዚህ ሁለቱንም ቻፕተሮች ላይ ለየት ያለ ትኩረት ሰጥተን ለፈተና የምንዘጋጅ ነው የሚሆነው። ዛሬ ቻፕተር 1ን ለመማር እንጀምራለን። ይህ ቻፕተር የኮንሰፕት ትምህርት እንደመሆኑም መጠን ፈተና ላይ የምትፈተኑት በሽምደዳ መልክ ስለሆነ ሚኒስቴር ኦፍ ኤዱኬሽን ባዘጋጀው ላይ የለቀኳቸውን የፒዲኤፍ ግቢ ስትገቡ ፈተና ስደርስ ብቻ ሸምድዱት፣ ማለትም አንብቡት። ምንም የዞረ ጥያቄ አይወጣበትም። እንደ መግቢያ ልንማረው ግድ ነው። እሺ አሁን ወደ ትምህርታችን እንግዲህ ፊሎሶፊ ምን እንደሆነ እንመልከት። እንግዲህ ፍሬሽማን ተማሪዎች እንግዲህ ፊሎሶፊ የሚባለው ኮርስ ከዚህ በፊት ላታውቁ ትችላላችሁ። እንግዲህ ፊሎሶፊ ማለት በጣም ለእኛ ጠቃሚ የሆነ ኮርስን የምንማርበት ነው። በዋናነት ቻፕተር 5 ላይ ፋላሲ ላይ ስንማር ለእኛ ለራሳችን ለፈተና አይደለም፣ ፈተናን ለማለፍ አይደለም፣ ለራሳችን ህይወት የሚያገለግሉ ለራሳችን ጉዞ የሚጠቅሙ ኮርሶችን ሌሰኖችን እናነሳለን ማለት ነው። እና ፊሎሶፊ ምን እንደሆነ እንመልከት። ፊሎሶፊ በአማርኛ እንግዲህ ፍልስፍና ማለት ነው። ፍልስፍና ማለት ምን ማለት ነው? የጥበብ መጀመሪያ ፈጣሪን መፍራት ነው ይላል ሃይማኖታዊ አስተምሮ። ይህ እንግዲህ ሁላችሁም ታውቃላችሁ፣ ክርስቲያኑ፣ ሙስሊሙ፣ ሌላውም ሃይማኖት ተከታዮች ታውቃላችሁ። እንግዲህ ፍልስፍና ደግሞ ጥበብን መሻት ነው። ስለዚህ ፍልስፍና በፈጣሪና ከተፈጥሮ ጋር የሚጋጭ ሳይሆን ስለ ፈጣሪና ስለ ተፈጥሮ ጥልቅ መረዳት ላይ ለመድረስ የሚኳትን ሳይንስ ነው። ስለዚህ ሳይንሱ መሰረት ደግሞ ምክንያታዊነት ነው። እቺን ቃል እንዳትረሱ። ምክንያታዊነት ወይ ሪዝነብል based on its universal nature. It's difficult to define philosophy in terms of specific subject matters. However, we can define etymologically loves of wisdom. እንግዲህ በአጠቃላይ በራሱ ሳይንስ እና በራሱ ተፈጥሮ ይሄ ፊሎሶፊ የሚባለው ተርምን ዲፋይን ማድረግ በጣም ከባድ ነው። ይሁን እንጂ ከኤቲሞሎጂካሊ ሎቭስ ኦፍ ዊዝደም ብለን ዲፋይን እናደርጋለን። ፊሎሶፊ ወይም ፍልስፍና እንዲሁ በቀላል ዲፋይን የመደረግ ወይም ብያኔ መስጠት ይከብዳል። ለምንድን ነው ፍልስፍና እንዲህ ብለን መግለጽ ያቃተን? ምክንያቱም ፍልስፍና ወይም ፊሎሶፊ ሁሉን አቀፍ ወይም ሁሉንም ነገሮች የሚዳሰስ ተፈጥሯዊ ባህሪ ዩኒቨርሳል ኔቸር ስላለው ነው። ይህ ማለት ደግሞ ፍልስፍና ስፔሲፊካሊ አንድ ነገር ለይቶ ማጥናት አይቻልም ወይም ስለ አንድ ነገር ብቻ አያጠናም። በዚህ ምክንያት ፍልስፍና ማለት ዲፋይን ማድረግ
ፍልስፍናን ዲፋይን ማድረግ ያስቸግራል። ነገር ግን አንዳንድ ነገር ግን አንድን የናቹራል ተማሪ ዋትስ ኬሚስትሪ ብዬ ብጠይቀው ኬሚስትሪ ዘ ብራንች ኦፍ ናቹራል ሳይንስ ዛት ስተዲ አባውት ኔቸርስ ኤንድ ኮምፖዚሽን ኦፍ ማተርስ ብሎ ዲፋይን ማድረግ ይችላል። ምክንያቱም ኬሚስትሪ የሚያጠናው ስለ አንድ ነገር ስለሆነ እርሱም ማተርስ እና ከማተር ጋር የተያዙ ነገሮች ብቻ ነው የሚያጠናው። አንድን የሶሻል ተማሪ ዋትስ ጂኦግራፊ ብዬ ብጠይቀው ዲፋይን ሊያደርግ ይችላል። ምክንያቱም ስለ አንድ ነገር ነው የሚያጠናው። ጂኦግራፊ ስለ ኤርዝ ሳይንስ ወይ ስለሚያጠና። ነገር ግን ፍልስፍና ወይ ፊሎሶፊን በዚህ መልክ ዲፋይን ማድረግ ይከብዳል። ስለዚህ በምን መልኩ እናብራራው? ፊሎሶፊ ወይም ፍልስፍና ከሁለት ግሪክ ቃል ነው እንግዲህ የመጣው። ብዙ ቃላቶች ከፍ ከፍ ያለን ለምሳሌ ከኤሌመንታሪ ጀምሮ ወደ ዩኒቨርሲቲ ስትገቡ ብዙ ቃላቶች እንግዲህ ከግሪክ ወደዚህ የመጡ ናቸው። አዲስ ቃላቶች ማለት ነው። እና ፍሎ እና ሶፊያ የተባሉ ሁለት ግሪክ ቃላቶች ናቸው። ፍሎ ማለት ሎ መውደድ፣ ማፍቀር እንደማለት። ሶፊያ ማለት ዊዝደም ወይ እውቀትን መሻት እንደማለት ነው። እና ስለዚህ ፊሎሶፊ ሁለት ቃል ትርጉሙ ሎቭ ኦፍ ዊዝደም፣ አጠቃላይ ሁለቱን እንደምለው ሎቭ ኦፍ ዊዝደም ወይም ደግሞ በአማርኛ ጥበብን መሻት መፈለግ እንደማለት ነው። ስለዚህ ሎቭ ኦፍ ዊዝደም ጥበብን መሻት ተነስተን ፊሎሶፊን በተወሰነ መልኩ ማብራራት እንችላለን። ዘስ አስ ፈርስት ኦፍ ዊዝደም ፊሎሶፊ ሪፈርስ ቱ ዴቨሎፕመንት ኦፍ ክሪቲካል ሃቢት ኤንድ ዘ ኮንቲኒየስ ሰርች ፎር ትሩዝ ኤንድ questioning of the apparent። ከዚህ ፊሎሶፊ ፍልስፍና ማለት በተለያየ ነገሮች ላይ ጭፍን አመለካከት ከመያዝ ይልቅ ንቅሳዊ ወይም ምክንያታዊ አመለካከት የሚዳብር ባህል ነው። እውነትን ያለማቋረጥ የመፈለግ ሂደት ነው። ሰዎች ዘንድ ግልጽ መስለው የሚታይ ነገሮችን ላይ ጥያቄ በማንሳት መመራመር እና በተለያየ ዳይሜንሽን መመልከት ነው። ነገር ግን እንደ ፍላስፎች እይታ መነጽር ከሆነ ሎቭ ኦፍ ዊዝደም የሚለው በቂ አይደለም ፊሎሶፊን ለማብራራት። ለምን? ምክንያቱም ዊዝደም ኢዝ ስፔሲፊክ መሆን ስለሚችል። ለምሳሌ አንድ ሐኪም ወይ ዶክተር ስለ ሕክምና በቂ እውቀት ዊዝደም አለው። ነገር ግን ከሕክምና ውጭ ስላሉት ነገሮች በቂ ሁኔታ ላያውቅ፣ ላይረዳ፣ ላይመረመር ይችላል። ስለዚህ ፊሎሶፊ ደግሞ ሁሉን አቀፍ ነው ስላልን ሎቭ ኦፍ ዊዝደም ብቻውን በቂ ዲፊኒሽን ሊሆን አይችልም። ስለዚህ ሎቭ ኦፍ ዊዝደም በተጨማሪ ፊሎሶፊ ሌሎችን ብያኔዎችን ዲፊኒሽን ይኖሩታል። እነርሱም ቤዚክ ፊቸርስ ኦፍ ፊሎሶፊ ተብሎ ይጠራሉ። እንግዲህ እያንዳንዳቸው እንመለከታለን። ቤዚክ ፊቸርስ ኦፍ ፊሎሶፊ። ቤዚክ ፊቸርስ ኦፍ ፊሎሶፊ ማለት ፍልስፍና መሰረታዊ መገለጫዎች ቤዚክ ፊቸርስ ማለት ሲሆን የፊሎሶፊ ከሌሎች ትምህርት አይነቶች የሚለዩበት ዋና አብያተ ባህሪያቶች ያካትታል። እንመልከታቸው እያንዳንዳቸው። እና ፊሎሶፊ is a set of views or beliefs about life and universe which are often held uncritically። ፊሎሶፊ ማለት ስለ ህይወት፣ ስለ ዓለም በሰው ልጆች አእምሮ ውስጥ ጥያቄ የሚያስነሱ ተጨባጭ የሆኑ ማስረጃ ያልተገኘላቸው ጉዳዮች ላይ ያለን አመለካከት ወይም ነጸብራቅ ማለት ነው። ለምሳሌ ስለ ህይወት ብናነሳ ከሞት በኋላ ህይወት አለ ወይስ የለም? ገነትና ሲኦል የሚባሉ ነገሮች አሉ ወይስ የሉም? ፈጣሪ አለ? ይህ የሚታየው ገሃድ ዓለም ከየት ነው የመጣው? ወዘተ። ስለዚህ ነገሮች ያለን ምልከታ ፊሎሶፊ ይባላል። ታዲያስ የእነዚያ ነገሮች እያንዳንዱ ሰው ሰራሽ ሆነ የግል ምልከታ ይኖረዋል። ሰምታችሁ እንደሆነ አንዳንድ ሰዎች የኔ ፍልስፍና ነው
የኔ ፍልስፍና ነው ይላሉ። አንድ ሰው ወጣ ያለ ሀሳብ ካለው ደግሞ እረ እሱ እኮ ፈላስፋ ነው ይባላል። እንዲሁ እንግዲህ ደግሞ ከግል ምልከታ በዘለለ ስለ እነዚህ ነገሮች በተቻለ መጠን ምክንያታዊ ሀሳብ ተንተርሰን የምንሰጥ ምልከታ አለ። ስለዚህ ሁለት ነገሮች አሉ ማለት ነው። አንደኛው ሃቪንግ ፊሎሶፊ ወይ ኢንፎርማል ሴንስ ኦፍ ፊሎሶፊ በሰው ልጆች አእምሮ ውስጥ ጥያቄ የሚያስነሱ ተጨባጭ የሆኑ ማስረጃ ያልተገኘላቸው ጉዳዮች ወይም ነገሮች ላይ እያንዳንዱ ሰው ሰራሽ የሆነ የግል አመለካከት ወይም እይታ ሃቪንግ ፊሎሶፊ ይባላል። ወይ ሃይማኖት የግል ነው፣ ሀገር የጋራ ነው። ለምሳሌ ሃቪንግ ፊሎሶፊ እና ዱዊንግ ፊሎሶፊ የተለያዩ ነገሮች ናቸው። እንግዲህ እነዚህ ሁለቶች ብዙ ጊዜ ፈተና ላይ ይመጣሉ፣ ለይታችሁ ያዙ። ሃቪንግ ፊሎሶፊ ማለት ያለ ነገሮች ለነገሮች ያለን የግል አመለካከት ወይም ፍልስፍና እኔ የማስበው የኔ እይታ እኔ የሚመስለኝ ብለን የምንገልጻቸው ያመለክታል። ነገር ግን ዱዊንግ ፊሎሶፊ በሰው ልጆች አእምሮ ውስጥ ጥያቄ የሚያስነሱ ተጨባጭ ያልሆነ ማስረጃ ያልተገኘላቸው ጉዳዮች ላይ በተቻለ መጠን ምክንያታዊ ሀሳብ ተንተርሶ የሚገኝ ምልከታ ነው። ዱዊንግ ፊሎሶፊ ባለን ፍልስፍና ነገሮችን ክሪቲካል ቲንኪንግ በሆነ መንገድ አናላይዝ ኢቫሉዌት ጀጅ እና አንደርስታንድ ማድረግ ስንችል ነው ዱዊንግ ፊሎሶፊ ማለት ነው። ዜርፎር ዱዊንግ ፊሎሶፊ ኢዝ ግሬተር ዛን ሃቪንግ ፊሎሶፊ። ዱዊንግ ፊሎሶፊ ከሃቪንግ ፊሎሶፊ ይበልጣል። እና ሃቪንግ ኤንድ ዱዊንግ ፊሎሶፊ ካንኖት ትሪትድ ኢንዲፔንደንትሊ። ይሁን እንጂ ሃቪንግ ፊሎሶፊ እና ዱዊንግ ፊሎሶፊ ተነጣጥሎ መታየት አይችሉም። ሃቪንግ ፊሎሶፊ ኢዝ ኖት ሰፊሸንት ፎር ዱዊንግ ፊሎሶፊ። ሃቪንግ ፊሎሶፊ ኢዝ ኖት ሰፊሸንት ፎር ዱዊንግ ፊሎሶፊ ማለት ምን ማለት ነው? እንግዲህ በቂ አይደለም። ሃቪንግ ፊሎሶፊ ኖት ሰፊሸንት ፎር ዱዊንግ ፊሎሶፊ በቂ አይደለም ማለት ነው። Philosophy is a group of general problems that interest people for its philosophers that always have ዘንድ ፊሎሶፊ የሰው ለምሳሌ የምንሰጠው መሰረታዊ የፍልስፍና ጥያቄዎች የሚባሉ ለምሳሌ እውነት ምንድን ነው? እውቀት ምንድን ነው? ውበትስ ምንድን ነው? ከሞት በኋላስ ህይወት አለ? ላይፍ አፍተር ዴዝ ለሚሉትና ለመሳሰሉት ጥያቄዎች መልስ የምንፈልግ ተደርጎ የሚገለጽ ነው። ፊሎሶፊ እነዚያን የመሳሰሉት የሰው መሰረታዊ ጥያቄዎችን ምላሽ ለመስጠት የሚያደርጉት ጥረት ብዙ ቴዎሪዎች እና ሲስተም ኦፍ ቶት ለምሳሌ ኢንቴንሽናሊዝም፣ አይዲያሊዝም፣ ሪያሊዝም በመውሰድ ምክንያት ይሆናሉ። መወለዱ ምክንያት ይሆናሉ። ፊሎሶፊ ዘ ሎጂካል አናላይዝ ኦፍ ላንጉዌጅ ኤንድ ክላሪፊኬሽን ኦፍ ሚኒንግ ኦፍ ወርድ ኤንድ ኮንሰፕትስ። ሌላኛው በዕለት የህይወታችን እንዲሁም በተለያየ ሳይንሳዊ ስራዎች ውስጥ የምንጠቀማቸው ቃላት ወይም ተርምስ ምን አይነት ፍቺ ይሰጣሉ የሚለው እንዲሁም የትርጉም ግፍታ እንዲፈጠሩ ማድረግ ሌላኛው ተግባር ነው። Some philosophy sees as the main task of the philosophy and a few claims this is the only legitimate function of philosophy። በስፋት እንግዲህ ቻፕተር 3 ላይ እነዚህ ነገሮች ቴዎሪዎችን እንመለከታለን። አራተኛው philosophy is a rational attempt to look at worlds as a whole እንበልና አንድ ፖለቲከኛ ቢዝነስ ማን ወይም ስፖርተኛ ስለ ዓለም እይታ ብንጠይቃቸው ከፖለቲካ፣ ከንግድና ከስፖርት ዓለም አንጻር ብቻ ያለውን እይታ ፍራግመንትድ ቪው ሊነግራችሁ ይችላሉ። ይህን እይታ
የተሟላ ነው ማለት አንችልም። ፊሎሶፊ ወይም ፊሎሶፈር ግን በተቃራኒ የሁለቱንም እይታ በአንድ በመዋሃድ ሆል ስለ ዓለም የተሟላ እይታ የሚፈጥርልን ሳይንስ ነው። Philosophy seeks combine a conclusion of various science and human experience into some kind of consistency world view። አምስተኛው እና የመጨረሻው philosophy is a process of reflecting and criticizing our most deeply held conceptions and beliefs። ፍልስፍና ማለት እንግዲህ ስለ አንድ ነገር ምሳሌ ስለ ተፈጥሮ፣ ስለ ማህበራዊ ትስስር፣ ስለ ዩኒቨርስ፣ ስለ ውበት ወዘተ የሰው ልጅ ያለው ጥልቅ በሆነ አመለካከትና እምነት የሚገልጽበት፣ የሚያንጸባርቅበትና የሚገመግምበት፣ የሚተችበት ሂደት ፍልስፍና ይባላል። ታዲያስ የሰው ልጅ ስለ እነዚህ ነገሮች ያለው አመለካከት ሲገልጽ የሚያንጸባርቀው ሲገመግም እና ሲተች ምክንያታዊ ሀሳብ መሰረት በማድረግ ሳይንሳዊ ዘዴዎችን በመከተል ነው። ስለዚህ አምስተኛው ላይ ያለው ፊሎሶፊ ዲፊኒሽን ፎርማል ሳይንስ ኦፍ ዱይንግ ፊሎሶፊ ይባላል። ዛሬ ላይ እዚህ ጋር ያበቃል። በጥልቁ ለመረዳት ሞጁሉን እንድታነቡ ይመከራል። አሁንም ደግሞ ኮር ፊልድስ ኦፍ ፊሎሶፊን እንመለከታለን። አመሰግናለሁ። ቻው።